ፍሬሽማን ሆናችሁ ወይም ሪሜዲያል በመሆን ወደ ጅማ ዩኒቨርሲቲ ለምትመጡ ተማሪዎች ስለ ዩኒቨርሲቲው በዲቴል የተሰራ ቪዲዮ ነው። በዚህ ቪዲዮ ላይ ተማሪዎች ስለ ዩኒቨርሲቲው ማወቅ ያለባቸው ነገሮች በሙሉ የምናነሳ ይሆናል። ስለ ትምህርት አሰጣጡ፣ ስለ ሰላሙ፣ የተለያዩ ነገሮችን የምናነሳ ይሆናል። መነሻችንን ከአዲስ አበባ ብናደርግ በባስ ወይም በፕሌን ወደ ከተማ መግባት ይቻላል። ከአዲስ አበባ እስከ ጅማ ያለው ርቀት ደግሞ 353 ኪሎ ሜትር ነው። ፍቅር ወደ ሆነችው ወደ ጅማ ከተማ ከገባችሁ በኋላ ህዝቡ በተጨማሪም ደግሞ በዩኒቨርሲቲው የተመደቡ አስተባባሪዎች እናንተን ይቀበሏችሁና ወደ ዶርም ወደ የተመደባችሁበት ካምፓስና ዶርም የሚያስገባችሁ ይሆናል። እዚህ አጋጣሚ ጅማ መምጣታችሁ ካልቀረ አባጅፋርንና የኮሪደር ለማቶችም ማመልከታችሁን እንዳትረሱ። ከዚህ በተጨማሪ ጅማ ከተማ ስትመጡ ምንም አይነት የጸጥታ ሁኔታ ምንም ሊያሳስባችሁ አይገባም። ምክንያቱም ላለፉት በጣም ብዙ አመታት ጅማ ዩኒቨርሲቲም ሆነ ጅማ ከተማ በፍጹም ሰላም ነው። ስለዚህ የጸጥታ ሁኔታ ምንም ሊያስጨንቃችሁ የሚገባ ነገር አይደለም ማለት ነው። ጅማ ዩኒቨርሲቲ እንግዲህ በኢትዮጵያ ውስጥ ከሚገኙ ዩኒቨርሲቲዎች ውስጥ ከአዲስ አበባ ዩኒቨርሲቲ በመቀጠል በሁለተኛ ደረጃነት ተቀምጧል። ከዚህም በተጨማሪ በጅማ ዩኒቨርሲቲ ውስጥ 5 ካምፓሶች አሉት። እነዚህም ካምፓሶች ሜን ካምፓስ፣ ቤኮ ካምፓስ፣ አግሪ ካምፓስ፣ ጂአይቲ ወይም ደግሞ ቴክኖ ካምፓስ እና አጋሮ ካምፓስ ናቸው። ፍሬሽማን ከሆናችሁ በጂአይቲ እና በሜን ካምፓስ ነው የምትመደቡት። ናቹራል ከሆናችሁ በጂአይቲ ካምፓስ፣ ሶሻል ከሆናችሁ ደግሞ በሜን ካምፓስ ነው የምትመደቡት። ሪሜዲያል ተማሪ ከሆናችሁ ደግሞ ተቀሩት ከሶስቱ ካምፓሶች ውስጥ በአንዱ ካምፓስ የምትመደቡ ይሆናል ማለት ነው። ስለዚህ የናቹራል ሳይንስ ፍሬሽማን ተማሪዎች ከምትመደቡበት ከጂአይቲ ካምፓስ የትምህርት አሰጣጥ እንጀምርና ወደ ሌሎች ጉዳዮች እናልፋለን። በመጀመሪያው ሴሚስተር 7 ኮርሶችን የምትወስዱት እነሱም ሎጂክ፣ ሳይኮሎጂ፣ ስፖርት፣ ማትስ፣ ፊዚክስ፣ ጂኦግራፊ እና እንግሊሽ ናቸው። ስፖርት ፓስ ወይም ፌል ነው እንጂ ግሬድ አይሰራለትም። የተቀሩትን 6 ኮርሶች ግን በደንብ አድርጋችሁ መስራት ይጠበቅባችኋል። የመጀመሪያውን ሴሚስተር ተመራችሁ ከጨረሳችሁ በኋላ ስትሪም ትመርጣላችሁ። በጅማ ዩኒቨርሲቲ ውስጥ 3 ስትሪም አለ። የመጀመሪያው ስትሪም ሄልዝ ነው፣ ሁለተኛው ስትሪም ኢንጂነሪንግ ነው፣ ሶስተኛው ደግሞ አዘር ነው። ሄልዝ እና ኢንጂነሪንግ መቁረጫ ነጥብ አላቸው። ከዛ መቁረጫ ነጥብ በላይ መታመጡ ከሆነ ሄልዝ እና ኢንጂነሪንግ ለመግባት አፕላይ ማድረግ ትችላላችሁ። ካልሆነ ደግሞ አዘር የምትገቡ ይሆናል ማለት ነው። ሄልዝ ሳይንስ ወይም ደግሞ ወደ ሄልዝ ለመግባት አፕላይ ካደረጋችሁ በኋላ 3 ነገር ነው የሚታየው። አንደኛው ጂፒኤ ይታያል፣ ከ50 ከ30 ሲዩሲ ይታይላችኋል፣ ከ20 ደግሞ ኢንተራንስ አጠቃላይ 100 ይሆናል። የነዚህ ድምር ከተሰራና ከሌሎች ተማሪዎች ጋር ኮምፒት ከተደረገ በኋላ ወደ ዲፓርትመንት የምትገቡ ይሆናል ማለት ነው። የምትገባቸውን ዲፓርትመንት በስክሪኑ ላይ አታች አደርግላችኋለሁ። ወደ ኢንጂነሪንግ ለመግባት ደግሞ አሁንም እንዳልኳችሁ መቁረጫ ነጥብ ይፈልጋል። ያንን መቁረጫ ነጥብ መታሟሉ ከሆነ ሁለተኛ ሴሚስተር በኢንጂነሪንግ ተቀጥላላችሁ። በአዘርም ደግሞ ሰከንድ ሴሚስተር ተቀጥሉና የፈርስት ይር ትምህርትን ከጨረሳችሁ በኋላ በሰከንድ ይር ላይ ዲፓርትመንት ትመርጣላችሁ ማለት ነው። ሄልዝ ከሆነ የመጀመሪያውን ሴሚስተር ከተማራችሁ በኋላ ነው ዲፓርትመንት የምትመርጡት። ኢንጂነሪንግ እና አዘር ከሆነ ግን የመጀመሪያውን ሴሚስተርና የሁለተኛው ሴሚስተር ተምራችሁ የሁለቱ ግሬድ አንድ ላይ ከተሰራ በኋላ ነው ከሌሎች ተማሪዎች ጋር ኮምፒት ደግሞ ተወዳድራችሁ ዲፓርትመንት መምረጥ የምትችሉት ማለት ነው። ከዚህ በተጨማሪም ደግሞ የአዘር እና የኢንጂነሪንግ ተማሪዎች ዲፓርትመንት ለመግባት የሚያስፈልጋችሁ ጂፒኤ ብቻ ነው ማለት ነው። የኢንተራንስ እና ሲዩሲ ምንም አይነት ዋጋ አይኖራቸውም በዲፓርትመንት ምርጫችሁ ላይ። ምርጫችሁ ሆኖ ሄልዝ መትገቡ ከሆነ ሜዲሲን ለመግባት በጣም ከፍተኛ የሆነ ኮምፒቲሽን ነው የሚጠብቃችሁ። ስለዚህ ካሁኑ መዘጋጀት መቻል አለባችሁ። በተጨማሪም ፋርማና ዴንቲስት መግባት የምትፈልጉ ተማሪዎች በደንብ አድርጋችሁ ግሬድ መስራት ይጠበቅባችኋል። ኮምፒቲሽኑ በጣም ከፍተኛ ስለሚሆን ማለት ነው። ኢንጂነሪንግ ውስጥ ደግሞ የምትገቡ ከሆነ የሶፍትዌር ትምህርት በተጨማሪም የኤሮስፔስ ትምህርት አዲስ የመጣው ዲፓርትመንት ኤሮስፔስ ሁለት ውስጥ ለመግባት በጣም ከፍተኛ የሆነ ኮምፒቲሽን ስላለው ራሳችሁን አዘጋጅታችሁ እንድትመጡ ለማለት ያክል ነው። ወደ ሌሎች ነገሮች ስናልፍ መጀመሪያ ላይ ካፌን እናገኛለን። ካፌ ከሌሎች ዩኒቨርሲቲዎች አንፃር በጣም አሪፍ ነው እና ስትገቡ አካባቢ ሻሊልና ወደ መሃል አካባቢና ልትወጡ አካባቢ ትንሽ መበላሸት ነገር አለው። ግቢ ሽታ በጣም ደስ ይላል፣ አረንጓዴ ነው፣ ግን ፀሐዩ ትንሽ ከበድ ይላል እና ደግሞ ከሰዓት ላይ በጣም ይሞቃል። ጠዋትና ማታ ደግሞ በጣም ይበርዳል።
አየሩ እንደዚህ ነው ይህን ሰሞን ያለው። በተጨማሪም ደግሞ የዶርም ኳሊቲ በጣም አንደኛ ነው፣ አሪፍ የሚባል ነው። ሽንት ቤቶቹም አሪፍ ነው፣ በቀን 3 ነው የሚጸዱት። ስለዚህ በጣም የተሻለ ነው ከሌሎች ዩኒቨርሲቲዎች አንፃር። በተለይ ደግሞ ጂአይቲ ካምፓስ ከጅማ ዩኒቨርሲቲ ውስጥ ሆኖ ደግሞ የጂአይቲ ካምፓስ ሽንት ቤቶቹ በጣም አሪፍ ናቸው። ክላስሩሞቹም አሪፍ ነው። 2 ክላስሩም ነው ያለው ማለት እንደ ቢልዲንግ ማለት ነው። የመጀመሪያው ራማ ይባላል፣ ሁለተኛው ደግሞ ቫርኔሮ ይባላል። ፍሬሽማን ተማሪዎች ሞስት ኦፍ ዘ ታይም ቫርኔሮ ነው የምትመደቡት። ስለዚህ በዛ ውስጥ ብዙ ክላሶች አሉት። ስትገቡ ያው ይሄን የምታውቁ ይሆናል። ክሊኒንጉ በጣም አሪፍ ነው። ግቢው ጽድት ያለ ነው፣ ንጽህናውን የጠበቀ ማለት ነው። ሌላው ላይብራሪ ነው። ላይብራሪ አንድ ላይብራሪ ነው ያለው፣ ባለ 2 ፎቅ ነው እና የላይኛው ፎቅ ላይ ኤርፎን መጠቀም ይቻላል። በተቀሩት ውስጥ ግን ኤርፎን መጠቀም አይቻልም። ውሃና መብራት ሁሉ ጊዜ ያለ አይጠፋም፣ አልፎ አልፎ ነው ውሃና መብራት የሚጠፋው። የሆነ ሰሞን ግን ውሃ በጣም ያስቸግር ነበረ። ከዛ በኋላ ተስተካክሎ ጠፍቶ አያውቅም ማለት ይቻላል። ሱፐርማርኬት እና ላውንች ደግሞ በየብሎኩ ላይ አለ። በየሁሉም እንትን ላይ ሱፐርማርኬት እና ላውንች ይገኛል። ሌላው ደግሞ ወደ መርካቶ ሊሂድ ብትሉ ታክሲ በቀላሉ ማግኘት ይቻላል። ሌላው ደግሞ ሃይማኖታዊ ቦታዎች ናቸው። ክርስቲያን ከሆናችሁ ቤተክርስቲያን፣ ቸርች እና ሙስሊም ከሆናችሁ ደግሞ መስጊድ ከካምፓሱ ከጂአይቲ ካምፓስ ማለት ነው ፊት ለፊት ስለሆነ እነዚህ አይነት ነገሮች ላይ ብዙም የምትቸገሩት ነገር አይኖርም ማለት ነው። ነገር ይሄ ነው። ግን እንደ ዲስአድቫንቴጅ በተለይ ደግሞ እንደ ሜን ካምፓስ እና እንደ አግሪ ካምፓስ ምን አክሰስ ማድረግ አትችሉም መሰላችሁ? ወጣችሁ እንደፈለጋችሁ መዝናናት ላችሁሉ ትችላላችሁ። በእርግጥ ከመርካቶ አንድ ታክሲ ነው፣ ግን ውጭ በቃ ምንም የለም ማለት ትችላላችሁ። ባንክም ሁሉም ነገሩ ያለው እንትን ውስጥ ነው፣ ካምፓስ ውስጥ ነው። ካምፓሱ እንደወጣችሁ ሜቢ ቤተክርስቲያን ወይም ደግሞ መስጊድ ለመሄድ ካልሆነ በስተቀር ብዙም የረባ ነገር ላታገኙ ትችላላችሁ። ይሄን እንደ ዲስአድቫንቴጅ መውሰድ ትችላላችሁ። በተጨማሪም ደግሞ እዚህ ካምፓስ ጸጉር ያስቆርጣሉ። በጣም ትልቁ ዲስአድቫንቴጅ ነው። ወንዶች ጸጉራችሁን ማሳደግ አትችሉም። ያው የጸጉር ነገር አንዳንዴ ያስቆርጣሉ፣ አንዳንዴ ያስቆርጡም። ይሄን እንደ ሙዳቸው ስለሆነ ያለውን ነገር ልንገራችሁ ይሄ ነው። ምናልባት ግን እንደ ቲፕ ቀድማችሁ ብትመጡ አሪፍ ነው። ለምሳሌ በ7 እና በ8 ከሆነ ጥሪው በ7 ለመገኘት ስትሞክሩ አሪፍ ነው። ምክንያቱም አሪፍ ሎከር፣ አሪፍ አልጋ፣ አሪፍ የተለያዩ ነገሮችን የማግኘት ነገር ስለሚኖር ማለት ነው። በተጨማሪም ከዚህ በፊት የነበሩ ኤግዛሞችን ኖቶችን ማግኘት ፈልጉ ከሆነ በቴሌግራም ቻናሌ ማግኘት ትችላላችሁ። የቴሌግራም ቻናሉ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። በተጨማሪም ደግሞ ቴሌግራም ላይ ገብታችሁ @tutorial education ብትሉ ማግኘት የምትችሉ ይሆናል ማለት ነው። አጠቃላይ ስለ ጂአይቲ ካምፓስ ያለን ቆይታ ይህንን ይመስላል። ምናልባት ጥያቄዎች ካላችሁ ወይም ደግሞ ያልተዳሰሰ ጉዳይ ያለ የምትሉት ነገር ካለ በኮሜንት ላይ፣ ካልሆነም ደግሞ በቴሌግራም ቻናሌ ላይ የኔን ኢንቦክስ ዩዘር ኔም ስለማስቀምጥላችሁ በዛ ላይ እኔን ኮንታክት ማድረግ የምትችሉ ይሆናል። ወደ ሜን ካምፓስ ስንመለስ በዚህ ካምፓስ ውስጥ የሶሻል ፍሬሽማን ተማሪዎች ናቸው የሚመደቡበት። በጣም ትልቅ ካምፓስ ነው በአንጻራዊነት፣ ዋናውም እንደመሆኑ መጠን አብዛኞቹ ነገሮች ከጂአይቲ ካምፓስ ጋር የሚመሳሰል ነገሮች አሏቸው። ለምሳሌ ካፌ፣ ኢንቫይሮንመንቱ፣ የተለያዩ ነገሮች። ግን ጂአይቲ ካምፓስ ከሜን ካምፓስ በዶርም ኳሊቲ፣ በሽንት ቤት፣ በክላሱም በተለያዩ ነገሮች ሻል ማለት ነገር አለ። በላይብራሪ ግን ሜን ካምፓስ በጣም ብዙ ላይብራሪዎች ይገኛሉ። ችግሩ ግን ሜን ካምፓስ ላይብራሪዎቹ ይሞላሉ። ጀስት ለምሳሌ ማታ 2 ሰዓት ብትሄዱ ላይብራሪ ያለማግኘት ነገር ሊገጥማችሁ ይችላል ማለት ነው። ይሄን እንደ ዲስአድቫንቴጅ መውሰድ እንችላለን። ሌላው ደግሞ የሃይማኖት ተቋማት በተመሳሳይ እነሱም ቅርብ ናቸው። ላውንችና ሱፐርማርኬት በየዶርም ብሎክ ላይ አታገኙም። ያው ከተማ ውስጥ ስለሆነ፣ ከተማ ስላችሁ ጂአይቲም ከተማ ነው፣ ግን ይሄኛው ደግሞ ሞር ወደ መሀል ከተማ ነው እና የሚሆነው ውጭ ወጣችሁ ነው አክሰስ ማድረግ የምትችሉት። እንዲሁም ደግሞ ለብቻ የተሰሩ እንደ እንትኖች አሉና ሱቅ ነገሮች አሉና እዛ እየሄዳችሁ ነው ላውንችና ሱፐርማርኬቶችን አክሰስ ማድረግ የምትችሉት። ጂአይቲ የምትማሩ ተማሪዎች ምናልባት አንዳንድ አስተማሪዎች ወደ ሜን ካምፓስ ሊጠሯችሁ ይችላል፣ ቢሮአቸው እዛ ስለሆነ ግሬድ ለማየት ማለት ነው። ለዛ ቀደም ብላችሁ ያለውን ነገር በከተማዋ እንድትጎበኙ፣ ካምፓሱን ቦታውን የምታውቁ የተለያዩ ነገሮችን አለ አይደል፣ ዞር ብትሉ በጣም የተሻለ አድቫንቴጅ ታገኙ ትችላላችሁ። እና የሶሻል ተማሪዎች ከሆናችሁ 2 ሴሚስተር ከተማራችሁ በኋላ ነው ዲፓርትመንት የምትመርጡት። ካሉ በስተቀር ዲፓርትመንት ለመግባት ሲኦሲ መፈተን ኢንተራንሳችሁ ይታያል። ሌሎች ዲፓርትመንቶች ላይ ግን ሙሉ ለሙሉ በጂፒኤ ነው ዲፓርትመንታችሁን መምረጥ የምትችሉት። እና ሜን ካምፓስ በአንጻራዊነት ለአባጅፋር
ቅርብ ነው ከሌሎቹ ካምፓሶች በአንጻራዊነት በመንመለከትበት ጊዜ ማለት ነው። ሌላው ሪሜዲያሎች የምትመደቡበት አግሪ ካምፓስ ነው። አግሪ ካምፓስ ለፈረንጅ አራዳ ማለትም ለመርካቶም በጣም ቅርብ ነው። ወክ ለማድረግ በጣም ነው የሚመቸው። ያው ግቢው አጣብብ ትላለች እና በጣም ደስ የምትል ካምፓስ ናት። ሌላው የተቀረው ካምፓስ አራተኛው ማለት ነው ቤኮ ካምፓስ ነው። ቤኮ ካምፓስ ከሜን ካምፓስ ጋር በብሪጅ ወይም ደግሞ በድልድይ ነው የሚገናኙ። በጣም ጠባብ ካምፓስ ነው። መኖሪያና ክላስ ብቻ ነው ያለው። ካፌ ምናምን አክሰስ ማድረግ የምትችሉት ሜን ካምፓስ በመሄድ ነው። ላይብረሪም የለውም። ወደ ሜን ካምፓስ ሄዳችሁ ነው አክሰስ የምታደርጉት። አንድ ብሪጅ ብቻ ስለሚለየው እሱ በጣም የሚያስቸግራችሁ ነገር አይኖርም። ሌላው ደግሞ አጋሮ ካምፓስ ነው። አጋሮ ካምፓስ ጅማ ከመጣችሁ በኋላ ከጅማ 50 ኪሎ ሜትር ሄዳችሁ ነው አጋሩ ወደሚባል ሀገር ሄዳችሁ በኋላ ነው አጋሩ ዩኒቨርሲቲ ወይም ደግሞ ጅማ ዩኒቨርሲቲ አጋሩ ካምፓስን የምታገኙት። እሱም ያው ሁሉም ነገሩ ራሱን የቻለ ነው። አጋሮ ካምፓስ አዲስ ካምፓስ ስለሆነ ሁሉም ነገር በጣም ደስ ይላል። ሁሉም ነገር ማለትም የዶርሙ ኳሊቲ፣ የሽንት ቤት፣ የላይብረሪ፣ ክላሱ በቃ ሁሉም ነገር ገና አዲስ ዩኒቨርሲቲ ስለሆነ በጣም ደስ የሚል ነገር አለው። ክላሱም ደስ ይላል። ላይብረሪውም ደግሞ በጣም ያምራል። ትንሽ እንደ ዲስአድቫንቴጅ ከጅማ ከተማ ወጣ ያለ ስለሆነ እሱ ነው ምናልባት እንደ ዲስአድቫንቴጅ ከተቆጠረ። አብዛኛውን ጊዜ አጋሮ ካምፓስ የምትመደቡት ዲፓርትመንት ከመረጣችሁ በኋላ ስለሆነ ብዙም የሚያስጨንቃችሁ ነገር አይኖርም። ፍሬሽ ሆናችሁ ስትመደቡ ወደ ጅማ ከተማ ወዳሉ ካምፓሶች ስለሆነ ብዙም ሊያስጨንቃችሁ የሚገባ ጉዳይ አይኖርም። አጠቃላይ በዛሬው ቪዲዮ ላይ ስለ ጅማ ዩኒቨርሲቲ ስፔሻሊ ደግሞ ስለ ጂአይቲ ካምፓስ ሜን ካምፓስ ሰፋ ባለ መንገድ አይተናል። ሐሳብ አስተያየት ጥያቄዎች ካላችሁ ኮሜንት ላይ ጻፉልን። እንዲሁም ደግሞ መጠይቁት ጥያቄ ካለ እኔንም በኢንቦክስ ማናገር ትችላላችሁ። እንዲሁም ደግሞ ስለ ጅማ ዩኒቨርሲቲ ማወቅ የምትፈልጓቸው ነገሮችን ስፔሻሊ የተሰሩ ጥያቄዎችን ሃንዳውቶችን ማግኘት ፈልጉ ከሆነ ደግሞ በቴሌግራም ቻናላችን ላይ @tutorial education ብላችሁ ጆይን ብታደርጉ እነዚህ ነገሮች ማግኘት ትችላላችሁ። Have a nice day.